አድርጉልኝ ዋው 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 በመጀመሪያ አሳየው አዙረው ቢል ለማንም አላሳይም እኔ ብቻ ነኝ የማይመሻችሁ እንኳን ደህና መጣሽ ቆያችሁ ስምሽን ማን እንበል እንተዋወቅሽ እሺ ወይንሸት እባላለሁ ወይንሸት ከየት ነው የመጣሽው ወይንሸት ከየት አካባቢ ከምን ድርጅት የሚለውን እንቀበል አክቹአሊ እኔ የመጣሁት የሌላ ሰው ወክል ተወክዬ ተወካይ ናት አይደል አደራሽ ጥሩ አደራሽ ናት እሺ ማን ነው ወካዮች ከሲያትል ቶኮማ የሚባል የኤርፖርት ኢንተርናሽናል ኤርፖርት ነው እዛ የሚሰሩ ጓደኞቼ ናቸው እነሱ ናቸው እስኪ ትንሽ እንርዳ ሞቲቬት ለመደራረግም ለሌሎቹ ይሆናልና ትንሽ ገንዘብ ነው የሆነ በቂም የሆነ ነገር አይደለም ግን የሆነ ትንሽ ነገር ነው ያመጣሁት ተቆማ አሁን የተከታተሉን ነው አይደል የተከታተሉን በጣም እናመሰግናለን መጀመሪያ ስለ ልግስናችሁ እስኪ ሞቅ አድርጉላችሁ ከማየታችን በጣም አድርገን እናመሰግናለን በነገራችን ላይ ውጭ ያሉት ወንድሞቻችን ውጭ ሆነው ግን እነሱ እዚህ ናቸው እዚህ ላሉት አባት እናቶች አረጋውያን የሚያደርጉት ድጋፍ በጣም የሚያስገርም ነው ስለ ተቆማ የምታውቂው ነገር ካለ ምናልባት የምትነግሪልን ነገር ካለ እነሱ ያው ቀጥታ ስላልገቡልን ምንም አታውቂ እኔ አንድ ጓደኛዬ ነው አብሮኝ የተማረ ከልጅነት ጀምሮ አብሮኝ የተማረ ጓደኛዬ ነው አንድ አመት ነው አሜሪካ ከሄደ እዛ መስራት ጀመረና እሱ ያለውን ነገር ብቻው መላክ ነበር የፈለገው እዛ ከሚሰሩ ጓደኞቹ ጋር በማውራት አንዳንድ ነገራቶችን አደረገ አሁን ለመቄዶንያ እዚህ ስለተናገሩ ብቻ ነው እንጂ ከዚህ በፊትም አንድ እህታችን እንደዚህ ታማ ኦፕራሲዮን መደረግ ፈልጋ ገንዘብ አጥሯት ነበርና እንደዚህ አሰባስበው ይልካሉ ሌሎቹ በማሰባሰብ ብር በማዋጣት እነዚህ ነገሮች ይሰራል አንድ አመት ነው ከሄደ የሚገርማችሁ ማለት ነውና እግዚአብሔር ይስጥልን እንደዚህ አይነት ሰዎችን ያበረታታልናልና ጓደኛዬ ስለሆነ ብቻ ሳይሆን ብዙ ነገር እንደዚህ አንዱ ሲያደርግ አንዱ እንትን በመደራረግ ነው ኢትዮጵያውያንንም በጣም እና ስለ ኤርፖርቱ አክቹአሊ የማውቀው ነገር የለም ግን ስሙ ማን ነው ግን እሱ አማኑኤል ይባላል አማኑኤል በጣም አድርገን እናመሰግናለን የእውነት በጣም አድርገን እናመሰግናለን ስለዚህ የመጣውን እንዴ ይሄንን ነው ትንሽ ነው ምናምን እኔ ሸኮልኩ እኮ እስኪ ዞር እንዴ ይሄንን ነው ትንሽ ነው መቄዶንያ ከሚያወጣው ወጪ አንፃር በጣም ትንሽ ነው ግን አንድ አመቱ ነው ከሄደ አማን ስለዚህ ሰው አስተባብሮ ጓደኞቹን አስተባብሮ ለአረጋውያኑ ለአእምሮ ህሙማኑ ይሆናል ብሎ ይላል ሞቲቬት አድርጎናል እኔ አሁን የሚሰራው የእናቶችና የህፃናት ሆስፒታል ውስጥ ነው የሚሰራውና ባለፈው ሄደን ነበር የዛሬ ሳምንት ነው ሄድነው መቄዶንያን እውነት ጎብኝቼ አላውቅም ነበር መቄዶንያንና ይሄንን እነሱ በነገሩን መሰረት ሄደን አየን በጣም ነው የሚያሳዝነው ማለት ሰው ማለት በጣም ትንሽ ነገሮች ነን አሁን እኛ ኩፍስ ብለን ተቤታችን ምናችን አንድ ቀን የሆነ ነገር ብንያዝ መቼ እንትን እንደምንል ማይታው አናውቀውምና ብዙ ነገር አስተምሮናል እሱን ምክንያት በማድረግ እኛም ተምረንበት አይተናልና ለዚህ ለራሱ ላመሰግነው ወዳለው ዶክተር ቢኒያምንም እግዚአብሔር ይስጥልን እድሜውን ጨምርልን አሜን ዛሬ እንደው በአጋጣሚ ደግሞ ወንድማችን ጌዲዮን ደግሞ መሞቱን ሰምተናል መንገድ ላይ የመጣውን የሰማሁት የሱንም ነፍስ ከደጋጎቹ ጋር ያድርግልን አሜን ሌሎቻችንንም መማሪያ አድርገን ማለት ሰው ምንድነው ሰው ለመርዳት ሰው መሆን በቂ ነው ይሄንን መርህ ይዘን ሁላችንም መረዳዳት እንዳለብን ተምረናል በጣም አድርገን እናመሰግናለን ስለዚህ እኔ ብሩን ልግለጣው እንግዲህ ከሲያትል ነው አይደል ከሲያትል ቶኮማ ኢንተርናሽናል ኤርፖርት ሰራተኞች ናቸው ከዚህ ከሄደ አንድ አመት ነው አማን እነሱን አስተባብሮ 312419 የኢትዮጵያ ወቀትን አላነጋግጥምና በመጨረሻ እኛ እናመሰግናለን አንቺ ግን ጓደኛሽን እስኪ ባንቺ አንደበት እንደዚህ አርገሽ አመስግኝ እግዚአብሔር እውነት በጣም የምወደው ጓደኛዬ ነው ማለት በጣም በብዙ ነገራችን የሚረዳን በሃይማኖትም በኩል በይሄም እንደ ጓደኛ ብቻ ሳይሆን እንደ ወንድማችን ነውና እግዚአብሔር ከዚህ በላይ ጨምሮ ይስጥህ ለሁላችንም የምትደርስ ያድርግህ አንተንም አንተንም ፈልግ ተከትለን ሁላችንም እንረዳዳ ያድርገን ባለህበት
አንተ ብቻ ሳትሆን አስተባብሮ ሌሎች ጓደኞቹም ነው የሰጡት። እነሱንም እግዚአብሔር ይሙላላቸው፣ በወጣ ይተካልን። አሜን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እስኪ አንድ ምርቃት መርቅልኝ። ደስ እንዲለኝ አንድ ምርቃት። እናመሰግናለን ማለት እዚህ ላለን ትልቅ ትምህርት ነው ማለት ልብ ነው የሚሰጠው። በነገራችን ላይ የሰው ልጅ የሚሰጠው ልብ ስታስብ ነው። በደልም ሲሆን ይቅር ይበለኝ ስትል ነው አይደል? ልብ ነው መጀመሪያ የሚቀርበው እና ለመስጠት ልብ ይቀድማል እና ልቡ ቀድሞ የቦታ ርቀት ሳይገድበው አልፎ ከሱ ሌሎችን አስተባብሮ ኃላፊነት አለብኝ በሚል ስሜት ይህንን ስላደረግክ እናመሰግናለን ማለት እንወዳለን። እግዚአብሔር ይስጥልን። በጣም አድርገን እናመሰግናለን። እህታችንን ደግሞ በጣም ሞቅ አድርገን እሷ ደግሞ አድራሽ ናት አይደል? ግን ደግሞ በጣም ብዙ ትምህርት አስተምራንም ነው ሄደችው። አንቺም ባለሽ ሙያ ደግሞ መቄዶንያ እንደምትረጂ ቃል ገብተሻል አይደል? በሚቀጥሉት ጊዜያት እናይሻለን። በጣም አንቺንም በጣም አድርገን እናመሰግናለን። አማንንም በወጣ ይተካ፣ ጤናችሁን አብዝቶ ፈጣሪ ይስጣችሁ። እዛ የምትሰሩ ሰራተኞች ስራችሁ ሁሉ የተባረከ ይሁንላችሁ። ውጭ ሆናችሁ ለሀገራችሁ ስለምታስቡ በጣም አድርገን እናመሰግናለን። ሞቅ ባለ ጭብጨባ እሷንም እናሰናለን። በጣም አድርገን እናመሰግናለን። እግዚአብሔር ይስጥልን። ዋው ደስ ይላል በጣም። ይሄ ቲም እግረ እርጥብ ነው የሚባለው። የዋዛ ሰው አይደሉም። የዋዛ ሰው እኔ አብሬ ስለመጣሁ ነው አትልም ዲሬ እኔ ስላለው ነው ማለት። ምርቃቱ ላይ ግን ትንሽ ቅር ብሎኝ ነበር። ጨምርበት። ከዚህ ጋር እያወራን ነበር። ምንድነው ያው ምርቃት ሲሆን ብዙ ጊዜ ያው እድሜው ትንሽ እኔ ያለ ሰው አይደለም የሚያደርገው። እሱ የእሱ ታናሽ ነው፣ የአብይ ታናሽ ነው። ዘላለም ለምን ትቀማለህ? የዞላ ቢሆን የቦላ ምን ነው መጣው እንጂ አይ እሱ አብይ ታላቅ ነው ይላል። እንግዲህ መልስ ካለ አናውቅም። አብይ ቅድም እያለ ነበር። ስንት ተቀንሶ እንዴ ባመን ነው አልኩኝ። አህመዲን እንግዲህ ይሄ ስጦታ ከመምጣቱ በፊት ያንተን ድምጽ ነው። ስለዚህ ገዱ ያንተ ነው። ስለዚህ ገጥማል። አንተ ስንት ጊዜ ሆነ?